እንደምን ዋላችሁ እንደምን አደራችሁ። ወደ ግግሾ ቻናል እንኳን በደህና መጣችሁ። የግግሾ ቻናል አዲስ ነው። ሰብስክራይብ ያደረጋችሁትን እያመሰገንን እስካሁን ሰብስክራይብ ያላደረጋችሁትን ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። የምናወራው ስለ ሰላም፣ ስለ ልማት፣ በጎ ሀሳብን ስለማንሸራሸር ነው። ሚዲያው የሁላችንም ነው። ሀሳቦች ካሉን በኢትዮጵያዊ ጨዋነት አብረን ሀሳባችን እንለዋወጥ። እስከ ፕሮግራማችን ፍጻሜ አብራችሁን ስለምትቆዩ እጅግ አድርገን እናመሰግናለን። መልካም ጊዜ። ክቡራን የፕሮግራማችን ተከታታዮች በድጋሚ የከበረ ሰላምታችን እናቀርባለን። ዛሬ የምንነጋገረው ስለ መልካም አስተዳደር ጉዳይ ነው። በመልካም አስተዳደር ጉዳይ ላይ የሃይማኖት መሪዎች ምላሽ ምን ሊሆን ይገባል በሚል ዋና ሀሳብ ዙሪያ ነው የምናጠነጥነው። ከቅርብ ጊዜ ወዲህ አንዳንድ የመንግስት አመራር አካላት ስልጣንን አላግባብ በመጠቀም ሲወቀሱ እንሰማለን። በዛሬው የግግሾ ዳሰሳ በዚህ ርዕሰ ጉዳይ ላይ አንዳንድ ሀሳቦችን ለማካፈል ነው። በሲዳማ ክልል ውስጥ አለ ስለሚባለው መልካም አስተዳደር ጉዳይ ስናነሳ በአስተሳሰባችን ውስጥ ይዘን ልንሄድ የሚገባ ነገር አለ። ውይይት ስናደርግ በአእምሯችን ውስጥ ልናኖረው የሚገባ አንድ ሀቅ አለ። እሱም ክልሉ ከተመሰረተ ገና አዲስ መሆኑ ነው። አዲስ የተመሰረተ ክልል በመሆኑ ምክንያት የሀገረ መንግስት ግንባታ ጊዜ የሚወስድ ሂደት የሚጠይቅ ስለሆነ የመልካም አስተዳደር ጉድለት በተለያዩ ኢንስቲትዩሽን ውስጥ ሊኖር ይችላል ብለን ይህንን ማመን አለብን። ይሄ ሀቅ ነው። የመልካም አስተዳደር ጉዳይ በአንድ ሌሊት ሊገነባ አይችልም። በአንድ መንፈቅ ወይም በአንድ ዓመት ወይም በእነዚህ ጥቂት ዓመታት ውስጥ የለየለት ወይም ያለቀለት ሀገረ መንግስት መገንባት አይቻልም። ሂደት ያለው ነው። ሮም በአንድ ምሽት አልተገነባችም ይባላል። ሮም wasn't built in a day ይላሉ። ሮም ታላቅ ገናና መንግስት ነው። ግን ያ ታላቅ ገናና መንግስት እንኳን በገናናነቱ በአንድ ምሽት አልተገነባም ነው። ምን ማለት ነው? ሂደት ያለው ስራ ነው የተሰራው። የሀገረ መንግስት ግንባታ ጊዜ ይጠይቃል፣ ትዕግስት የሚጠይቅ ነው። የመልካም አስተዳደር ጉድለት ከዚህ ከሂደቱ አንጻር አብሮ እየተገነባ እየተሟላ የሚሄድ ነው። ጉድለት ሊኖር ይችላል ሲባል ይሄ ነው። የመልካም አስተዳደር ጉድለት ሊኖር ይችላል ሲባል ግን የመልካም አስተዳደር እጦት ሊኖር ይችላል ግን ማለት አይደለም። የመልካም አስተዳደር ጉድለትና የመልካም አስተዳደር እጦት ሁለቱ የተለያዩ ናቸው። ጉድለት ያልተሟላ መሆኑን ያሳያል። እጦት ግን ያለመኖሩን ያሳያል። ማንኛውም ኢንስቲትዩሽን መልካም አስተዳደር ጉድለት ሊኖረው እንኳ ቢችል እጦት ፈጽሞ ሊኖረው አይችልም። የመልካም አስተዳደር እጦት ካለ በጣም አደገኛ ነገር ነው። ይህንን ከግንዛቤያችን አስቀምጠን ወደ ሌላው ወደ ሰፊ ውይይታችን እንገባለን ማለት ነው። ይህን አስተሳሰብ በሀሳባችን ውስጥ ካስቀመጥን ውይይታችንን በዚህ ሀሳብ ዙሪያ እየቃኘ ነው እንሄዳለን ማለት ነው። አንድ ነገር እዚህ ላይ ማንሳት እንፈልጋለን። ብዙዎች ስለ ሲዳማ ምድር በቂ ግንዛቤ ያላቸው አይመስልም። ክልሉ መንፈሳዊ ክልል መሆኑን ይረሳሉ ብዙዎች። ይህንን እንደ ማስረጃ ማቅረብ ፈልጋለሁ። ክልሉ ስፒሪቹዋል መሆኑን፣ መንፈሳዊ መሆኑን፣ ስለዚህ በጥንቃቄ ሊያዝ የሚገባው ክልል መሆኑን ለማሳየት እንሞክራለን። ለምሳሌ በኢትዮጵያ ቀላል የማይባሉ
በርካታ ሚሊዮን አባላት ያሏቸው የእምነት ተቋማት የተመሰረቱት በዚህ በሲዳማ ክልል ውስጥ ነው። ቃለ ሕይወትን የሚያህል ግዙፍ ከወንጌላውያን አብያተ ክርስቲያናት አንደኛው በአባላት ብዛት አንደኛው ብዙ ሚሊዮኖች ያሉት ተቋም የተመሰረተው በዚህ በሲዳማ ክልል ውስጥ ነው። ፊላደልፊያ ወይም ዛሬ ሕይወት ብርሃን ተብሎ የሚታወቀው፣ ምስጋና፣ የኢትዮጵያ ሐዋርያት ቤተክርስቲያን እንደዚሁም እነዚህ የተመሰረቱት እዚሁ ሀገር ነው፣ እዚሁ የሲዳማ ክልል ውስጥ ነው። ለምን ብለን መጠየቅ እንችል ይሆናል። ሌላውን ደግሞ አስተሳሰባችን እንድናሰፋው በመላው ኢትዮጵያ የተቀጣጠለው የመንፈስ ቅዱስ እሳት ንቅናቄ መነሻው እዚህ ክልል ነው። ታሪካዊ ብዙ ክርክሮች ሊኖሩ ይችሉ ይሆናል፣ ግን የተጨበጠ ሁሉም አመኔታ የተሰጠው በሐዋሳ ፊላደልፊያ ሚሽን ነው የተቀጣጠለው። ከመላው ከቀድሞው 14ቱም ክፍላት ሀገር ወጣቶች እየጎረፉ ሐዋሳ መጥተው በየክረምቱ ለሳምንታት መጽሐፍ ቅዱስ እያጠኑ በመንፈስ ቅዱስ እየተሞሉ ይሄዱ ነበር። በየሄዱበት ደግሞ ያንን እሳት በየአቅጣጫው ይለኩሱ ነበር። ስለዚህ ሐዋሳ በኢትዮጵያ ለተቀጣጠለው የመንፈስ ቅዱስ ንቅናቄ እንደ መነሻ እንደ ማቀጣጠያ ክልል ሆኖ አገልግሏል። አሁንም ስንመለከተው በክልል ውስጥ በርካታ ነቢያቶች ይነሳሉ። ብዙ አገልጋዮች ተቀብተው ይነሳሉ። ከዚህ ከሐዋሳ የተነሱ እስከ ሀገር አቀፍ እስከ ዓለም አቀፍ ተጽዕኖ የሚያሳርፉ ብዙ አገልጋዮች ይነሳሉ። የእነዚህን አገልጋዮች መልካም አስተዳደር ምን ይመስላል የሚለውን ለጊዜው እናቆየውና ለሌላ ጊዜ እንተወውና ሌላ ጊዜ እንመጣበታለን። በዚህ ጉዳይ ላይ መምጣት ፈልጋለሁ። መልካም አስተዳደርን ስናነሳ እንጂ ዝም ብሎ የፖለቲካ ቢሮዎችን ወይም ሌላውን ሰው መጠቆም ብቻ ሳይሆን ወደ ራሳችን ደግሞ ወስደን እኛስ መልካም አስተዳደርን እንዴት እየያዝነው ነው የሚለውን ምላሽ እንድንሰጥ ነው። ስለዚህ መንፈሳዊ ክልል ነው ስል እነዚህን እንደ ማስረጃዎች ለማቅረብ ነው። የሲዳማ ክልል የህዝቡ ባህል፣ የህዝቡ ሰላማዊነት፣ ፈሪሃ እግዚአብሔር የተሞላ መሆኑ፣ ጨዋ ህዝብ መሆኑ፣ ሆደ ሰፊ መሆኑ፣ ታጋሽ መሆኑ፣ እንደገና ደግሞ ጀግና ህዝብ መሆኑ፣ አንድን ዓላማ ይዞ ከተነሳ እስከ ፍጻሜ ይዞ ለመሄድ የሚችል መሆኑ፣ ሪሰፕተር ይሄ ተቀባይ መሆኑ፣ ለውጥን የሚቀበል መሆኑ በብዙ መልኩ ክልሉ መንፈሳዊ ክልል ነው ብለን እንድንወስድ ያደርገናል። ስለዚህ በዚህ አስተሳሰብ መሰረት ስንነሳ ሐዋሳ የክልሉ ማዕከል ከመሆኑ አንጻር እንደዚሁም ደግሞ ብዙዎቹ የሚያምኑት በመላው ኢትዮጵያ ያሉ የሃይማኖት ተቋማት እንደሚያምኑት ሐዋሳ ሰላማዊነቱ፣ ምቹነቱ በጣም የሚወደድ የሚመረጥ ከመሆኑ አንጻር የኢትዮጵያ ቫቲካን ብለን ልንወስደው እንችላለን። ትንሽ ማጋነን ሊሆን ይችላል። በእርግጥ ሐዋሳን ከቫቲካን ጋር ማነጻጸር ትንሽ የተጋነነ ቢሆንም ግን ሐዋሳ ወደ ቫቲካንነት የማያድግበት ምንም ምክንያት የለም። መልካም አስተዳደር እየተገነባ እየጠነከረ ከሄደ በፍጹም ወደዛ እንዳንደርስ የሚከለክለን ነገር የለም። አንዳንዶች እንደውም የሐዋሳን የኢትዮጵያው ኢየሩሳሌም ነው ይሉታል። ምክንያቶቻቸው ብዙ ነው። በአእምሯችን እንድንወስደው ነው የምፈልገው። ከቅርብ ዓመታት ወዲህ ዓመታዊ የቅዱስ ገብርኤል ንግስ ከፍተኛ ደረጃ እድገት እያሳየ ለአምልኮ የሚመጡ ለንግስ የሚመጡ ከሁሉም ሀገር ወደ ሐዋሳ እንደሚጎርፉ ይታወቃል። ድሮ ቁልቢ ገብርኤል ይባል ነበር። አሁን ግን ሐዋሳ ገብርኤል እየተባለ በዛ
በተለዋጭ መጠራት ጀምሯል። ለምን ብለን መጠየቅ እንችላለን። የሲዳማ ምድር ስፒሪቹዋል ነው፣ መንፈሳዊ ነው። የመንፈሱ ዓለም በመንፈሱ ዓለም አካባቢው የተመረጠ ነው። ከመላው ኢትዮጵያ የሲዳማ ምድር በቃ የተፈለገ ነው፣ በመለኮቱ አሰራር ውስጥ የተፈለገ ነው። ስለዚህ እዛ ላይ የመሰባሰብ ነገር ይታያል ማለት ነው። በዋራ የሚካሄደውን የዓመታዊ የሐዋርያት ኮንፈረንስ ለሚያውቅ ሰው ምን ያህል ዓለም አቀፋዊ ትኩረት የሳበ መሆኑን በቀላሉ ማየት ይችላል። ወደዚህ አቅጣጫ የሚመጡ ከመላው ኢትዮጵያ ብቻ አይደለም፣ ከሀገርም ውጪ ያንን ኮንፈረንስ ለመካፈል የሚመጡ በጣም ብዙ እንግዶች ናቸው። ዝነኛ ነው ማለት ነው። ይሄ እንዲሁ ዝም ብሎ የሆነ አይደለም። በቃ ክልሉ ስፒሪቹዋል ነው የሚለውን በደንብ እንድናስበው ፈልጋለሁ። እስልምና እምነት ስንመለከት ክብረ በዓሉ ከቅርብ ዓመታት ወዲህ ከጊዜ ወደ ጊዜ እየደመቀ እየመጣ እንደሆነ ማስተዋል ይቻላል። የእምነቱ ተከታዮችም ቁጥሩ እየሰፋ እየጨመረ፣ ሰላማዊ በሆነ እድገት ቁጥሩን እየጨመረ ሰዎች እየተሰባሰቡ ሐዋሳ ምቹ መሆኗን ማየት ይቻላል። የሲዳማ ባህላዊ ዘመን መለወጫ በዓል ወይም ፍቼ ጨምበላላንም ስንወስድ እስከ ዩኔስኮ ቅርስነት እዛ ደረጃ መድረሱንም ስናስተውለው እና በከፍተኛ ድምቀት የሚከበር መሆኑን ስናየው እና ሌሎችም በርካታ ክልላዊ ሀገር አቀፋዊና ዓለም አቀፋዊ ጉባኤዎች በሐዋሳ የሚደረጉበት ሁኔታ ስንመለከት ትራክሽኑ ከፍተኛ እየሆነ እየሄደ ነው ያለው። እንግዲህ በግግሾ ዝግጅት አስተሳሰብ የኢትዮጵያው ቫቲካን ወይም የኢትዮጵያው ኢየሩሳሌም ማለትን ወደነዋል፣ ተቀብለነዋል። ወደዛ ደረጃ እንዳናድግ የሚከለክለን እንቅፋት ቢኖር መልካም አስተዳደር እጦት ብቻ ነው። ጉድለት አይደለም። የመልካም አስተዳደር ጉድለት እየተሟላ ይሄዳል። ስራ እየተሰራበት ድረስ እጦት ነው ወደዛ ደረጃ እንዳንደርስ የሚያደርገን። የቫቲካን መንፈሳዊ ተቋም ሆኖ ግን ፖለቲካው ላይ ያለው ተጽዕኖ፣ በዓለም ላይ ያለውን ተጽዕኖ አስቡ። ሐዋሳም ወደዛ ደረጃ ማትመጣበት ምንም ምክንያት የለም። ህዝቡ፣ አካባቢው ህብረተሰብ፣ አካባቢው ባህል፣ ሁኔታው፣ ሁሉ ነገሩ መንፈሳዊ አትራክሽኑ ከፍተኛ ነው። በመሆኑም ይህን የመሰለውን ክልል የሚመሩ የመንግስት ተሿሚዎች በእርግጥ የግዴታ ጴንጤ መሆን የለባቸውም። በግዴታ የኢትዮጵያ ኦርቶዶክስ ተዋሕዶ አባላት መሆን ላይጠበቅባቸው ይችላል። ወይም የግዴታ የኢትዮጵያ ሐዋርያት ቤተክርስቲያን ተከታዮች መሆን ላይጠበቅባቸው ይችላል። ወይም ሌሎች የእስልምና ወይ ግዴታ መሆን ባያስፈልጋቸው፣ ነገር ግን የአካባቢውን ህዝብና ሃይማኖታዊ ተቋማት እሴቶችን የግድ ሊጠብቁ ይገባል። የመንግስቱ ተሿሚዎች ጴንጤዎቹም ሆኑ ኦርቶዶክሶች ሆኑ ሐዋርያቶቹም ሆኑ ሙስሊሞች ሆኑ የሲዳማ ባህል ተከታዮችም ሆኑ ሃይማኖት የለሾችም ይሆኑ ይህንን በአካባቢው ያለውን የሃይማኖት ተቋማት እሴቶቻችን ብለው በጋራ የሚያከብሩትን ባህሉ ህዝቡ የሚያከብራቸውን የአካባቢው ህብረተሰብ እሴቶቻችን ነው ብሎ የአካባቢው የሃይማኖት ተቋማት እሴቶቻችን ነው ብሎ የሚያከብሩትን እነዛን ባህሎች፣ እነዛን ስርዓቶች፣ ወጎች የግዴታ ሊጠብቁ ይገባል። ይህም ማለት የህዝብ አገልጋይነትን መላበስ፣ ስልጣንን ለህዝብ ጥቅም ማዋል፣ መንፈሳዊ ተቋም መንፈሳዊ አካባቢ መሆኑን በማወቅ ለዛ ስርዓት ራስን ያስገዙ ሰዎች ሆኖ መገኘት
ያስፈልጋል። ጨዋ አመራር፣ ስርዓት ያለው አመራር፣ ኤቲካል አመራር፣ ንጹህ አመራር፣ ቆራጥ አመራር ያስፈልጋል ለአካባቢው። የክልሉ ባለስልጣናት ሲባል እንደምሰማው ከሞላ ጎደል ወይም ሙሉ በሙሉ ማለት ይቻላል የወንጌል አማኞች ናቸው። እነዚህ የወንጌል አማኝ የሆኑ ባለስልጣናት ስልጣንን አላግባብ በመጠቀም ደግሞ ፈጽሞ ሊወቀሱ አይገባም። አንድ የአካባቢው ከነቅድሙ እንደምናነሳው የአካባቢው ማህበረሰብ እሴቶችን እንዳይናዱ መጠንቀቅ አለባቸው። ሁለተኛ ደግሞ የሚሄዱባቸው የእምነት ተቋማት አስተምሮቻቸው ይከለክሏቸዋል ማለት ነው። ስልጣንን አላግባብ በመጠቀም ወይም ስልጣንን አላግባብ መጠቀም ማለት በስልጣን መባለግ ማለት ነውና በስልጣን ብልግና የሚከሰሱ መሆን የለባቸው። አንድ ባህላቸውን የአካባቢውን ማህበረሰብ እሴቶች ይንዳሉ። ሁለት እምነታቸውን የሚከተሉትን እምነት አስተምሮ ይጥሳሉ ማለት ነው። የወንጌል አማኝ የሆኑ ባለስልጣናት ስልጣንን በአግባቡ በመጠቀም ሞዴል ነው መሆን ያለባቸው። የወንጌል እምነታቸውን አስተምሮዎች ስራ ላይ ቢያውሉ የሲዳማን ክልል ሞዴል ክልል የማድረግ እድላቸው ሰፊ ነው። የአውሮፓን ተሐድሶ ያመጣው የሳይንቲፊክ ሬኔሰንስ ያመጣው መነሻው የወንጌል እምነት እንቅስቃሴ ነው። የወንጌላውያን እንቅስቃሴ ነው በዓለም የዓለምን ትራንስፎርሜሽን ያመጣው። ስለዚህ የወንጌላውያን እምነት በእድገት ዓለምን ትራንስፎርም በማድረግ የተመሰከረለት ነው ማለት፣ ማህበረሰብን በመለወጥ የተመሰከረለት ነው ማለት፣ በመልካም አስተዳደር የተመሰከረለት ነው ማለት፣ በእውቀት በስልጣኔ የተመሰከረለት፣ የሰውን አስተሳሰብ በመለወጥ የተመሰከረ፣ በሰላም በፍቅር በአንድነት በጋራ እድገት የተመሰከረለት ነው። ይህንን የእምነታቸውን ባህላቸውን ወጋቸውን በተሰማሩበት የመንግስት ስልጣን ላይ ቢያስቀምጡት ለህብረተሰቡም ለራሳቸውም ሌጋሲ ሰርተው ያልፋሉ። የወጡበት ማህበረሰብ ፈሪሃ እግዚአብሔር ያለው ጠንካራ ማኝ ነው። የሲዳማ ባህላዊ እምነት እንኳን ስንወስድ ሀላሌ የሚሉት ነገር አላቸው። ሀላሌ የሚባል ጠንካራ እሴት ያለው ነው ሲዳማ እንደ ህዝብ ማለት ነው። ሀላሌ ማለት እውነት ማለት ሲሆን በማህበረሰቡ ዘንድ በእውነት መመላለስ የህልውና ጉዳይ ነው። ሀላሌ ማለት የህልውና ጉዳይ ነው። በሲዳምኛ ሀላሌ ጎራ የሚባል ነገር አለ። ሀላሌ ጎራ ማለት እውነትን መጣስ ማለት ነው። ይሄ ደግሞ እውነትን ጥሶ ለምሳሌ ህግ ጣሰ ይባላል። የሲዳማ ሀላሌ ከህግ በላይ ነው። ህግ በክርክር ወይም በማስረጃ በማሳመን ነው የሚደገፈው። ሀላሌ ግን ከዛ በላይ ነው። ሀላሌ ማለት እውነት ነው። ሀላሌን መጣስ ወይም እውነትን መጣስ ትልቅ አደጋ አለው ተብሎ ይታመናል በባህሉ። ሀላሌ ጎራ ወይም ሀላሌን መጣስ ዋጋ ያስከፍላል። መለኮታዊ ቅጣት የሚያስከትል የፈጣሪ ህግ እንደሆነ ይታመናል። ሀላሌ ጎራ ቅጣት የሚያስከትለው ከባህሉ ብቻ አይደለም፣ ፈጣሪ ራሱ ይቀጣዋል ተብሎ ይታመናል። አንዳንድ ጊዜ ጥፋት አጥፍቶ ሰው ሀላሌ ጎራ አድርጎ ሰው ከሰው ሊያመልጥ ይችላል። በብልጠት ሊያመልጥ ይችላል ከቅጣት። ግን ሀላሌ
ስልጣኑ ባለስልጣኑ የበላይ ዳኛው ሰው አይደለም፣ ሽማግሌው አይደለም፣ ፈጣሪ ስለሆነ ከፈጣሪ ደግሞ ማንም ማምለጥ አይችልም። ስለዚህ ፈጣሪ ይቀጣዋል ማለት ነው። አያመልጥም። ከሰው ቢያመልጥ፣ ከስርዓቱ ቢያመልጥ ከፈጣሪ ሊያመልጥ አይችልም። ስለዚህ በባህሉ ውስጥ ሀላሌ ጎራ ያደረገ ማንኛውም ሰው ሳይቀጣ አይቀርም፣ ተደብቆ አያመልጥም። በመሆኑም የክልሉ የህዝብ መሪዎች እንደኔ አስተሳሰብ፣ እንደኔ እምነት የወጡበትን ማህበረሰብ ሀላሌና ፈጣሪን መፍራት ይጠበቅባቸዋል። በባህሉ ሀላሌ አለ። ሀላሌ ጎራ ማለት ከባድ ቅጣት ያመጣል። እንደገና ደግሞ በመንግስት በህዝብ አደራ የተቀመጡበትን ኃላፊነት ደግሞ ሀላሌ ጎራ ካደረጉ በፍጹም አያመልጡትም። ይሄ እምነታቸው ስለሆነ ይቀጡበታል ማለት። ስለዚህ ፈጣሪ መፍራት በጣም አስፈላጊ ነው። በክልሉ የሚገኙ የእምነት ተቋማት በመንግስት ስልጣን ላይ ላሉ ልጆቻቸው አብዝተው ሊጸልዩ ይገባል። ምክንያቱም መጽሐፍ ቅዱስ ለመንግስት ባለስልጣናት፣ ለገዢዎች፣ ለአለቆች፣ ለባለስልጣናት እንድንጸልይ ያዘዘናል። እውነተኛ የእምነት አስተማሪዎች ወይም እውነተኛ እምነት የሚከተል ሰው በተለይም የክርስትና ሃይማኖት ስልጣን የሚመጣው ከእግዚአብሔር እንደሆነ ይናገራል። በዲሞክራሲ ዓለም ስልጣን የሚመጣው ምንጩ ከህዝብ እንደሆነ ነው የሚነገረው። ይህንን ደግሞ እግዚአብሔር ቃል አይቃወምም። ግን ምንጩ ዋናው የስልጣን ምንጭ ትሬስ ብናደርግ ሰው ምንጩ እግዚአብሔር ነውና ዋናው የስልጣን ምንጭ እግዚአብሔር ነው። ስለዚህ ጸልዩላቸው፣ እግዚአብሔር ነው የሚሾመው ብሎ ነው የሚናገረው። መንግስትን እንድንቃወም፣ በመንግስት ላይ ድንጋይ እንድንወረውር፣ መንግስትን ያወገዝን ሰላማዊ ሰልፍን መንግስትን ለመጣል ጫካ እንድንገባ መጽሐፍ ቅዱስ አያዘንም። እውነተኛ የመጽሐፍ ቅዱስ አማኝ ሰው እግዚአብሔር ላስቀመጣቸው ለመንግስት ባለስልጣናት ለስርዓቱ ይገዛል። ግለሰቦችን አይተን ሳይሆን ግለሰቦቹ ሀላሌ ጎራ ቢያደርጉ ወይም መልካም አስተዳደር እጦት ቢያመጡ እግዚአብሔር ይቀጣቸዋል። እግዚአብሔር ደግሞ ያስቀመጠው ስርዓትም ደግሞ ስለሚኖር በምድርም በሰውም ይቀጣል። እኛ ቀጪዎቹ መሆን የለብንም ማለት ነው። ሰይፍ በመምዘዝ ከባለስልጣናት ጋር መዋጋት የለብንም። ጫካ ገብተን መዋጋት የለብንም። መዋጋት የምንችለው መንገድ ጸሎት ነው። ለነሱ በምንጸልይ ጊዜ እግዚአብሔር ያቀናቸዋል። የነገስታት ልብ በእግዚአብሔር እጅ ነው። እሱ እንደ ውሃ በቦይት ሲቀደድ እንደሚሄድ እግዚአብሔር ወደ ፈቀደው የነገስታትን የባለስልጣናትን ልብ እግዚአብሔር ሊቀይር ይችላል። እሱ ወደሚወደው ሊያደርግ ይችላል። ስለዚህ እኛ የሰዎችን ልብ ሊቀይር ስልጣን ያለውን ፈጣሪን መጸለይ ነው የሚገባል። የሰዎችን ስም መሳደብ፣ መሪዎችን ማዋረድ ሳይሆን የሚገባን መንበርከክ ነው፣ መጸለይ ነው። አንደኛ ስንጸልይ እግዚአብሔር ለመሪዎች ማስተዋል እንዲሰጥ፣ በጥበብ በማስተዋል ሀገር እንዲመሩ ለነሱ መልካሙን እየተመኘን እንጸልያለን። ግን መልካም አስተዳደር እጦት ደግሞ ካለ፣ በመጥፎ መንገድ የሚሄዱ ከሆነ ደግሞ መሻርን የሚችለው እግዚአብሔር ስልጣን በእጁ ስላለ ለሱ አቤት እንላለን ማለት ነው። በክልላችን ውስጥ ያሉ የመንግስት ባለስልጣናት አብዛኞቹ ከአቅም በላይ የሆነ ሁኔታ ምናልባት ካላስቸገረ በቀር ወደ የቤተ እምነቶቻቸው በመሄድ ይጸልያሉ፣ ቃል እግዚአብሔርን ይሰማሉ፣ አምልኮ ያደርጋሉ። ስለዚህ የየቤተ እምነቱ መሪዎች ባለስልጣናቱና ቤተሰቦቻቸው መንከባከብ፣ ማገልገል፣ ርቻውት ማድረግ ይገባቸዋል። በየጊዜው ከመንግስት አካላት ጋር እየተቀራረቡ በጋራ ጉዳዮች ላይ መስራት። ለምሳሌ አሁን እንደ ሰሞኑ አይነት ችግርም ሲፈጠር የሃይማኖት ተቋማቱ በገለልተኝነት ድምፃቸውን ሊያሰሙ ይገባል።
የመንግስትና የሃይማኖትን ግንኙነትና ልዩነትን ሚዛን ጠብቆ ነገር ግን አጥፊው ርቆ ሳይሄድ ገና በእንቁላሉ መገሰጽ ይቻላል። የሃይማኖት መሪዎች አባቶች ናቸው። ፖለቲከኞች ይፈሯቸዋል፣ ያከብሯቸዋል። ይህንን እግዚአብሔር የሰጠውን ሞገስ ተጠቅሞ አጥፊዎችን በጣም ጉዳት ሳያደርሱ መምከር፣ መጸለይ፣ መገሰጽ ይቻላል ማለት ነው። አለመግባባቶች ይፈጠራሉ። ግን እንዲህ አይነት መንፈሳዊ በሆነ አካባቢ የሚሰሩትን የመንግስት ባለስልጣናትን ደግሞ የእሽታ ልብ እስካላቸው ድረስ የሃይማኖት መሪዎች ወይም አባቶች ጠርተው አለመግባባቶችን በማሸማገል ሊፈቱ ይችላሉ። ወደ ሌላ አቅጣጫ ሄደው ጉዳት ከማድረሱ በፊት ሰላምን ማምጣት ይችላሉ። ግጭቶች፣ ፍጭቶች ሲያጋጥሙ መሀል ገብተው የማስታረቅ ሚና ሊኖራቸው ይገባል ብዬ አስባለሁ። በተለይ እንደ ሐዋሳ ላለው አካባቢ ስፒሪቹዋል አካባቢ ይሄ የሃይማኖታዊ ገጽታ ያለው እስከሆነ ድረስ ይህንኑ ባህል፣ የህዝቡን ወግ፣ የህዝቡን ልማድ አፕላይ ብናደርግ የተሻለ እውነተኛ የሆነ ሮል ሞዴል መሆን እንችላለን ወይም አርአያ መሆን እንችላለን ማለት ነው። ከቅርብ ጊዜ ወዲህ አንዳንድ የመንግስት አመራር አካላት ስልጣንን አላግባብ በመጠቀም ሲወቀሱ እየሰማን ነው። ቅድም እንደተነጋገርነው ስልጣንን አላግባብ መጠቀም ማለት በስልጣን መባለግ ማለት ነው። በግልጽ ቋንቋ መባለግ ማለት ነው። የስልጣን ብልግና በሁለት መንገዶች ይገለጻል። አንደኛ ስልጣንን ጠቅልሎ መያዝ ወይም ጠቅልሎ ለመያዝ ጥረት ማድረግ አንደኛው መገለጫ ነው። ስልጣንን ያለአግባብ መጠቀም ስንል አንድ ሰው ብዙ ስልጣንን በእጁ ጠቅልሎ ከያዘ ወይም ጠቅልሎ ለመያዝ ሙከራ የሚያደርግ ከሆነ ያ የስልጣን ብልግናን ይወልዳል፣ ወደ ስልጣን ብልግና ይወስዳል። ሁለተኛው መገለጫው የስልጣንን አላግባብ የመጠቀም ሁለተኛ መገለጫው የያዙትን ስልጣን ተጠያቂነት በሌለው መልኩ ስራ ላይ ማዋል ወይም የያዙት ስልጣንን ጠቅልሎ መያዝ ብቻ አይደለም፣ ወይም ለመያዝ ጥረት ማድረግ ብቻ ሳይሆን ስልጣንን ከያዙ በኋላ ያንን የያዙትን ስልጣን ተጠያቂነት በሌለው ሁኔታ ስራ ላይ የምናውል ከሆነ ያ በስልጣን መባለግ ማለት ነው። ስልጣንን አላግባብ መጠቀም ማለት ነው። ቅድም ተነጋግረናል። የስልጣን ምንጩ በዲሞክራሲ ዓለም ህዝብ ነው። ምክንያቱም ህዝብ ድምፅ ይሰጣል፣ አስተያየት ይሰጣል። ስለዚህ ከህዝብ ውስጥ ወጥተው ሰዎች ወደ አመራር እንዲመጡ ህዝብ ገሌ ይሆንልኝ ብሎ ይመርጣል። ከኋላ መርሳት የሌለብን ማናቸውም ስልጣን ከላይ ከእግዚአብሔር ዘንድ ይመጣል። ግን በምድር ላይ መገለጫው ሰዎች ህዝብ ነው መሪዎችን ወደ አመራር የሚያመጣው። እንግዲህ ከህዝብ የተገኘ ስልጣንን የያዘ ባለስልጣን ትክክለኛ መገለጫው አምባገነንነት ሳይሆን አገልጋይነት ነው የሚገልጸው። ስልጣንን ጠቅልሎ የሚይዝ ወይም ተጠያቂነት የሌለው ሳይሆን ለሾመው ስልጣን ለሰጠው ህዝብ የስልጣኑ ምንጭን የሆነውን ህዝብን የሚያከብር፣ ለዛ ህዝብ የሚገዛ፣ ለዛ ህዝብ ጥቅም የሚሰራ፣ የዛን ህዝብ ፍላጎት የሚያስቀድም አገልጋይ ማለት ነው የስልጣን ባለስልጣን ማለት። አንድ ተሿሚ ይህንን አስተሳሰብ ከዘነጋ ወይም ተጠያቂነት የሌለው እንደሆነ ስልጣን በእጁ ይዞ በስልጣኑ ግን የማይጠየቅ ከሆነ ለስልጣን ብልግና በቀላሉ ይጋለጣል ማለት ነው። እንግሊዛዊ የታሪክ ተመራማሪ ሎርድ
አክተን ሲናገር ፓወር ቴንስ ቱ ኮረፕት and absolute power corrupts absolutely ብሎ ይናገራል። ምን ማለቱ ነው? ስልጣን ወደ ብልግና ይገፋፋል፣ ፍጹም ስልጣን ከሆነ ደግሞ ፍጹም ያባልጋል ይላል። ስልጣን ያባልጋል፣ ፍጹም ስልጣን ፍጹም ያባልጋል ማለት ነው። ተጠያቂነት የሌለው ስልጣን የሚጠይቀው እስከሌለ ድረስ ያባልጋል ማለት ነው። ስህተት እንዲሰሩ ሰዎችን ይገፋፋል፣ መጥፎ ነገር እንዲያደርጉ ይገፋፋቸዋል፣ ጠያቂ ስለማይኖር ማለት ነው። ስለዚህ ስልጣንን አላግባብ መጠቀም ብለን ስንል በቀላሉ ሊታይ የማይገባው ከባድ ነገር ነው። ምክንያቱም ስልጣን ማለት ኃይል ማለት ነው። ኃይል አለው ስልጣን። እንዲሁ አንድ ባለ ስልጣን ሲሾም ከሰፈር ከመንደር ከቀበሌ ተወስዶ ቢሾምም ልክ በህዝብ ከተሾመ ከዛች ቀን ጀምሮ ኃይል አለው። ያ ሰው እንደ በፊቱ ሰው አይደለም፣ ኃይል ያለው ሰው ነው። ባለስልጣን ስለሆነ ባለ ኃይል ነው። ባለስልጣን ማለት ባለ ኃይል ማለት ነው። ስለዚህ ስልጣን በውስጡ ሁለት አይነት ኃይሎች አሉት። ባለስልጣናት የያዙት ኃይል ሁለት አይነት አለው። አንደኛው ለስላሳ ኃይል ወይም ሶፍት ፓወር የምንለው ነው። ሁለተኛው ደግሞ ግትር ወይም የጠንካራ ሃርድ ፓወር የምንለው ነው። ለስላሳው ኃይል ወይም የሶፍት ፓወር የምንለው ባህልን፣ ስፖርትን፣ ጠረጴዛ ዙሪያ የሚደረግ ውይይት ወይም ዲፕሎማሲ፣ ትምህርት፣ ሚዲያ፣ እነዚህ ሶፍት ናቸው፣ ግን በጣም ኃይል አላቸው ውስጣቸው። ባህል ሶፍት ነው፣ ግን በባህል ውስጥ ያሉ ባሮሜተርስ በጣም ሲሪየስ ናቸው። ባህሉ መለኪያዎች አሉት፣ ስታንዳርዶች አሉት፣ ጠንካራ ናቸው፣ ኃያል ነው። የዛሬ ዘመናዊ ህግ ከመጻፉ በፊት ይሄ ሶፍት ኃይል ነው። በባህል ነው ሰዎች የሚስተዳደሩት። አሁንም በመላው የኢትዮጵያ ህግ እንኳን አሁን ለባህላዊ ዳኞች እንኳን ስልጣን እየተሰጠ ነው ያለው። ስፖርት ኃይል አለው፣ ገንዘብ ያንቀሳቅሳል፣ ተጽዕኖው ከፍተኛ ነው። እንግሊዝ ሀገር የሚጫወቱ ተጫዋቾች ኳስ ወዳጆችን በየትኛውም ኮርነር ያሉትን በሙሉ አንድ ላይ ያሰልፋል። አንድ ላይ አንድ መንፈስ ይሰጣቸዋል። ገንዘብ፣ ፖለቲካው በዛ ውስጥ አለ። ትምህርት ሶፍት ፓወር ነው የሚመስለው። ሶፍት ፓወር ነው፣ ግን ሶፍት ፓወር እንላለን እንጂ የዓለምን ኃይል የሚቀይር እውቀት የሚመነጨው ከትምህርት ቤት ነው። ማናቸውም ኃያል የምንላቸው ነገሮች ምንጫቸው እውቀት ነው። ስለዚህ ትምህርት ግን ሶፍት ነው። ተማሪዎች ትምህርት ቤት ገብተው ቁጭ ብለው ሲማሩ ሶፍት ነው፣ ግን ኃይል ነው ውስጣቸው እየዳበረ ያለው። ሚዲያ፣ ኢንተርቴይንመንት፣ እነዚህ ሶፍት ናቸው፣ ግን በከፍተኛ ደረጃ ስራ ይሰራሉ። ተጽዕኖአቸው ከፍተኛ ነው። እነዚህ ኃይሎች በአብዛኛው ሰው ዘንድ ተቀባይነት ያላቸው ናቸው። ሶፍት ናቸው፣ ሰዎችን አፔል የሚያደርጉ ናቸው። የፊልም ኢንዱስትሪውን ብንወስድ በመዝናኛ ውስጥ የታለመላቸውን ግብ ይመታሉ ማለት ነው። መንግስታት የበላይነታቸውን ያሳዩበታል። በፊልም ውስጥ የሚሊተሪ ችሎታ ይታይበታል። የቴክኖሎጂ ርቀት ይታይበታል። የማህበረሰቡ ልዕልና ይታይበታል። ባህሉ፣ ስፖርቱ፣ ቱሪዝም የእያንዳንዱን ሀገር ገናናነት፣ የእያንዳንዱን ሀገር ሀብት፣ የህዝብ ክብር፣ የተፈጥሮ ጸጋ ሰዎች እንዲያዩ እና ሰዎችን ደግሞ ተጽዕኖ በመፍጠር ያሸንፋሉ ማለት ነው። የሆሊውድ ፊልሞች አሜሪካን በዓለም ህዝብ ዘንድ ገናና እንዲሆን ካደረጉ ኃይሎች አንዱ የሶፍት ፓወር ነው። በእጃችን ይዘን የምንሄደው ስልክ ሶፍት ፓወር ነው። አስተሳሰባችን በመቀየር በእጃችን ያለውን ገንዘብ ሊወስድ ይችላል።
ኪሳችን ውስጥ ያለውን ገንዘብ ሊወስድ ይችላል። አካውንታችን ውስጥ ያለውን ገንዘብ ሊወስድ ይችላል። ያዘዋውራል ማለት ነው። ሶፍት ፓወር። ሶፍት ፓወርን በአግባቡ መጠቀም ቢቻል ሃይማኖት፣ ባህል፣ እነዚህን በጣም በሰው አስተሳሰብ ላይ ከፍተኛ ለውጥ እንዲመጣ የሚያደርጉ ኃይሎች ናቸው። እነዚህን ኃይሎች በአግባቡ ስራ ላይ ማዋል ቢቻል የሚፈለገውን ውጤት በቀላሉ ማምጣት ይቻላል። የሚጠበቀውን ለውጥ በቀላሉ ማምጣት ይቻላል። ለስላሳ ኃይል በመጠቀም ከፍተኛ ኃያል የሆነ ስራ መስራት ይቻላል። ለስላሳ ኃይሎች ለውጥን ከማምጣት አንጻር ሚናቸው ቀላል አይደለም። ተጽዕኖአቸው ቀላል አይደለም። ሐዋሳ በርካታ ቱሪስቶችን እየሳበች መታለች። ሶፍት ፓወር ነው። ቱሪዝም ሶፍት ፓወር ነው። እዛ ላይ ባህሉ፣ የህብረተሰቡ ባህል ሰላማዊ መሆኑ፣ ጸጥተኛ መሆኑ፣ ጽዱ ከተማ መሆኗ፣ ሃይማኖታዊ ከተማ መሆኗ ሶፍት ፓወር ነው። ሰዎችን በቀላሉ የመማረክ የመግዛት የህዝብን ሐሳብ የመቆጣጠር ህዝብ ሐዋሳን እንዲል እንዲዘምር የማድረግ ኃይል አለው። ሶፍት ፓወር ነው። ፍርሃ እግዚአብሔር ያለው ህዝብ የሚኖርባት ከተማ መሆኗ ይህ ሶፍት ፓወር ነው። ኮንፍራንሶች ሐዋሳ ህዝብ በቃ ሰለቸኝ አይልም። የተለያዩ ዓለም አቀፍ ኮንፍራንሶች ሐዋሳን ይመርጡታል። ሐዋሳ የሚመረጥበት ምክንያት እነዚህ የመሳሰሉ ነገሮች ሶፍት ፓወር ነው። ይህንን ሶፍት ፓወር በመጠቀም የክልሉን መልካም ገጽታ ለመገንባት እንችላለን። ነገር ግን በአመራር ላይ ያሉ ወይም ከፊት ያለው መሪዎች የአገልጋይነት ባህሪ መላበስ ይጠይቃል። የአገልጋይነት ባህሪ ስንል ስልጣን ለሰጠን ለህዝቡ ራስን ማስገዛት፣ ለዛ ህዝብ ጥቅም መስራት፣ ያንን ህዝብ ማስቀደም ማለት ነው። ሃርድ ፓወር ስንል ደግሞ ይሄ ጠንካራው ወይም ግትር ኃይል ብለን ስንል በስልጣን ውስጥ ያለ ሌላው የጠመንጃ አፈሙዝ አስገድዶ ወታደራዊ ስልጣን ይዞ ወይም ወታደራዊ ግዳጅ አድርጎ መቆጣጠር፣ መግዛት፣ የኢኮኖሚ ማዕቀብ ማድረግ፣ እርዳታ ማቋረጥ፣ ማስፈራራት፣ ማሰር፣ እነዚህ ሃርድ ፓወር የምንላቸው እነዚህ አስጨናቂዎች ስለሆኑ በህዝብ ዘንድ የተጠሉ ናቸው። በህዝብ ዘንድ የተጠሉ ናቸው። ሰዎች የሚከተሉን ስለሚወዱ አይደለም፣ ወደው ሳይሆን ተገደው ነው። አስገድዶ መምራት፣ የምንፈልገውን ፍላጎት በኃይል በመጫን ህዝብን በኃይል የመጎተት ሰዎችን በኃይል አንበርክኮ ለመግዛት መሞከር፣ ይሄ ጊዜያዊ ድል ሊያስገኝ ይችል ይሆናል፣ ግን የተጠላ ነው። ኪሳራው ብዙ ነው። በዓለማችን የኃይል እርምጃዎች በመውሰድ በርካታ ለውጦች ለማምጣት ተሞክሯል። አብዮት መውሰድ ይቻላል። ብዙ አብዮቶች ተካሂደዋል በዓለም። መንግስታት በመገልበጥ የትጥቅ ትግል በማካሄድ ብዙ ተሞክሯል፣ ብዙ ተደርጓል። አንዳንዶቹ የተሳካ ውጤት ያመጡ ቢመስልም ምክንያቶች ይኖሯቸዋል። አብዛኞቹ ግን መክነዋል ወይም ተቃራኒ ውጤት አምጥተዋል። የነጻነት ትግል ጀምሮ እርስ በርስ እየተባሉ የተደመደሙ የጎሬላ ትግሎች የቴለሌ ናቸው። የመደብ አብዮት አካሂዶ ወደማያባራ ደም መፋሰስ የገቡ ሀገሮች በጣም ብዙ ናቸው። የነጻነት ጦርነት ታግለው በኃይል ስልጣን ገርስሰው ወስደው የባሰ ወደ ደም መፋሰስ የባሰ ጭቆና ውስጥ የገቡ በጣም ብዙ ሀገሮች አሉ። ስለዚህ ሃርድ ፓወርን ወይም ግትር ኃይልን ወይም ስልጣንን ግትር ስልጣንን ወይም አምባገነናዊ መንግስትን ወይም ስልጣንን የራስን ፍላጎት በኃይል ለማስፈጸም በማሰብ አዘውትሮ ስራ ላይ የምናውለው ከሆነ ውጤቱ የከፋ ነው የሚሆነው። በእውነት ነው። አንዳንድ ጊዜ ሃርድ ፓወር የሚያስፈልግ ጊዜ አለ።
ተገቢ ጊዜና ቦታ አለው። እዛ ቦታ ላይ ያንን ኃይል መጠቀም ያስፈልጋል። ያንን ደግሞ መጠቀም ካልቻሉ ዋጋ ያስከፍላል፣ ዝም ቢባል ማለት ነው። በተገቢው ቦታ ስራ ላይ መዋል አለበት። ጠላት ድንበር ጥሶ እየመጣ አጨብጭበን ቁጭ አንልም። ሌባ ሊሰርቅ መጥቶ እጃችን አጣጥፈን ቁጭ አንልም። ጠላት ድንበር ጥሶ ሀገር ሊያጠፋ ሲመጣ እጅ አጣጥፎ ሀገር መከላከያ ዝም አይልም፣ ምላሽ ይሰጣል። ሃርድ ፓወር በተገቢ ቦታ በተገቢው ጊዜ ስራ ላይ መዋል አለበት። ግን ሁል ጊዜ በኃይል በጉልበት ማስተዳደር ከሆነ ከጥቅሙ ይልቅ ጉዳቱ በጣም ብዙ ነው የሚሆነው። ስልጣን ስላለን ብቻ ኃይል ስላለን ብቻ እንደ ልባችን የምንመራ ከሆነ ችግር አለ። ወደ ስልጣን መባለግ ይወስዳል። ስልጣን ያባልጋል። ፍጹም ስልጣን ከያዝን ደግሞ ፍጹም ያባልጋል። ስለዚህ ስልጣን ስንይዝ ተጠያቂነት አብሮ ሊኖር ግድ ይላል ማለት ነው። አለበለዚያ ወደ ብልግና ያመራል። በዚህ በታሪክ ብዙ ማንሳት እንችላለን፣ ጊዜ ስለማይበቃ እንጂ በጣም ብዙ ማንሳት እንችላለን። ለምሳሌ እንደ የጀርመኑ መሪ አዶልፍ ሂትለር ወደ ስልጣን የመጣው በህጋዊ መልኩ ነው። ግን ወዲያው ተቃዋሚዎችን በማጥፋት ወደ አምባገነንነት ነው የተሸጋገረው። ወደ ብልግና ነው የተሸጋገረው። ወደ ስልጣን ሁሉን የመጨቆን የፈለገውን ለመስራት ማሰብ፣ በሚሊዮኖች የሚቆጠሩ አይሁዶችን ወደ መጨፍጨፍ የደረሰው ሃይባይ አጠገቡ ስለሌለ ነው። ተጠያቂነት አጠገቡ ስላልነበረ ነው። አካውንታቢሊቲ ይበላል። ይሄ ኃይልን ወይም የስልጣንን መባለግ ሲኖር ለማንም ተጠያቂ መሆን አይቻልም። የህግ የበላይነት ወይም ምንም አይነት ተጠያቂነት የሚጠፋ ከሆነ ባለስልጣን ይባልጋል። እዚህ ነው አይሁዶችን በመጨፍጨፍ ብቻ አላበቃም፣ መላው አውሮፓን ወደ ውድመት ነው ያመጣው። ለሁለተኛው ዓለም ጦርነት መቀስቀስ እንኳን ይሄ ሰው ምን ያህል መነሻ እንደሆነ ምን ያህል ህዝብ እንዳለቀ ማየት እንችላለን። የሂትለር ፈተና ትልቁ ችግሩ ስልጣንን ጠቅልሎ ለመያዝ መሞከሩ ነው። አምባገነንነት ወይም የስልጣን ብልግና ወደ ህይወቱ በመምጣቱ ነው። በክልላችን እንደነዚህ አይነት ችግሮች እንዳይከሰቱ በጣም የሃይማኖት ተቋማት አይናችንን ገልጠን ልንጠብቀው ልንንከባከበው ይገባል ማለት ነው። እንዴት? ባለስልጣኖቻችንን የአገልጋይነት ባህሪ መላበሳቸውን መከታተል ያስፈልገናል። ለአንድም ቢሆን ኃላፊነታቸው እንዳይዘነጉ ልናሳስብ ልንሰራበት ይገባል። የመንግስት ባለስልጣኖች ደግሞ ወቅታዊ ግምገማ በማድረግ ችግሮች ሲያጋጥሙ ወዲያው የእርምት እርምጃዎች በመውሰድ ነገሮች ባጭሩ እንዲቀጩ እና ባጭሩ እንዲፈቱ ያደርጋል ማለት ነው። ተጠያቂነትን በየጊዜው በማጉላት ተጠያቂነትን ደግሞ ማጉላት የሚቻለው የአቅም ግንባታ ስራዎች፣ የአቅም ግንባታ ስልጠናዎች፣ ትምህርቶች፣ ልምድ ልውውጦች በዛ ላይ አበክረን መስራት ስንችል ነው። ማንበብ፣ መማር አሁንም መማር ያ ነገር በሚሆን ጊዜ ከስልጣን ብልግና ራሳችንን እንጠብቃለን ማለት ነው። ስልጣንን ያለ አግባብ መጠቀም ብዙ መዘዝ ያለው ነገር ነው። ስልጣንን ለግል ጥቅም ወደ ማዋል ደረጃ ሰዎች ይሄዳሉ። ተጠያቂነት በሚያንስ ጊዜ ወይም በማይኖር ጊዜ ተቃዋሚዎችን በኃይል ማፈን፣ ሚዲያን በኃይል ማፈን፣ ትችቶች ሲመጡ በኃይል ማፈን፣ ፍትህና ርዕትን አጥፍቶ
የፍትሃዊነትን ማስፈን ወይም ለአንዱ ማዳላት ሌላው ማግለል ጉልበት ብዝበዛ ስግብግብነት ጉቦኝነት የህዝብን ሀብት ላልታለመለት ዓላማ ማዋል ማን አለብኝነት አምባገነንነት የፍትህ ተቋማትን መናድ የፍትህ ተቋማት እምነት በህዝብ ዘንድ እንዳይኖር ተአማንነት ማሳጣት እነዚህን ሁሉ ያስከትላል ማለት ነው። የኋላ ደግሞ ይህንን ስራ የሚሰሩትን ራሳቸውን አምባገነኖችን ያው የፈጠሩት አምባገነናዊ ስርዓት መልሶ ይበላቸዋል ማለት ነው። እነዚህ የአምባገነናዊነት ስርዓቶች መገለጫዎች እነዚህ ችግሮች በህዝብ ዘንድ አመኔታ ያሳጣሉ፣ በህዝብ ዘንድ ፍርሃት እንዲኖር ያደርጋሉ፣ ጭቆና እንዲሰፋ እንዲፈጠር በር ይከፍታሉ፣ እኩልነት እንዳይኖር አለመረጋጋት እንዲሆን መጨረሻ ግን እነዚህ ሁሉ ታፍነው አይቀሩምና ህዝብ ወደ ቁጣ ወደ ንቅናቄ እንዲመጣ በር ይከፍታሉ። በመሆኑም ስልጣንን ያለአግባብ መጠቀምን አበክረን ልንታገለው ይገባል። የስልጣን ብልግናን አበክረን ልንታገለው ያስፈልጋል። እንዴት? ተጠያቂነትን በማስፈን ግልጽ አመራር በመፍጠር ነፃ ምርጫ በማጎልበት ስልጣንን በጊዜ የተገደበ ማድረግ። አንዳንድ ጊዜ የአፍሪካ መሪዎች ስልጣን ጊዜያቸው ሲያበቃ ህግ ይለውጣሉ፣ ህግ ያሻሽላሉ። እነዚህ ነገሮች መገደብ የህብረተሰቡን ተሳትፎ ማጎልበት። አንድ ተቋም ነፃ ሚዲያ ከሌለው ጠንካራ ሊሆን አይችልም። ነፃ ሚዲያ ይጠቅማል። ለመልካም አስተዳደር ግንባታ ያለው አስተዋጽኦ ቀላል አይደለም። ስለዚህ ነፃ ሚዲያን ማጠናከር ያስፈልጋል። መልካም ነገርን አፕሪሺየት የሚያደርግ ጥፋት ሲኖር ደግሞ የሚገስጽ የሚጠቁም ከሳሽ አሳዳጅ ሚዲያ ሳይሆን በሀገራችን የሚታየው አብዛኛው ከሳሽ በጥላቻ የተበከሉ ሚዲያዎች ናቸው። በጣም አንድ ጎን ይዘው የሚሰሩ ናቸው። ሚዲያ ግን መሆን ያለበት ሚዛናዊ፣ መንግስት መልካም በጎ ሲሰራ መልካምና በጎ መስራቱን የሚያደንቅ፣ ሲያጠፋ ደግሞ አጥፍታል ብሎ ፊት ለፊት የሚናገር ከሳሽ ሳይሆን መንገድ የሚያሳይ ስህተትን አሳይቶ መፍትሄ የሚጠቁም ነፃ ሚዲያ መኖር አለበት። አንድ ክልል ወይም አንድ መንግስት ነፃ ሚዲያ አጠገቡ ከሌለ የራሱን ድምፅ ራሱ እየሰማ ብቻ ሁሉን ነገር በጎ እንደሰራ ሊሳሳት ይችላል ማለት ነው። ስለዚህ ነፃ ሚዲያ መታፈን የለበትም። ህዝባዊ ተቋማትንም እንደዚሁ እንዲጠናከሩ ማገዝ ያስፈልጋል። አንዳንድ በህብረተሰቡ መካከል የሚፈጠሩ ማህበረሰቦች አሉ፣ የማህበረሰብ ተቋሞች ይኖራሉ። ህዝባዊ ተቋማት እንላቸው ማጠናከር ያስፈልጋል። አሁን የተያዘው የሲዳማ ቡና ክለብ ማጠናከር ያስፈልጋል፣ ከፍ ማድረግ ያስፈልጋል። ይህንን ወደ ሌሎቹም ወደ አትሌቲክስ ማስፋት ያስፈልጋል። በክልል ውስጥ በጣም ብዙ ሊሮጡ የሚችሉ ብዙ ለዓለም አቀፍ ዋንጫ መሮጥ የሚችሉ ሜዳሊያ ሊያመጡ የሚችሉ የሀገር ሀብት እንዲሁ ዶርመንት ሆኖ ተቀብሮ የሚቆዩ ብዙ አሉ። በተለያዩ ስፖርቶች ሶፍት ፓወሩን አሟጦ መጠቀም ያስፈልጋል ማለት ነው። እነዚህን ህዝባዊ ተቋማት እንዲጠናከሩ ድጋፍ ማድረግ ያስፈልጋል። የትምህርት ተቋማትን ማጠናከር ያስፈልጋል። የአቅም ግንባታ ስልጠናዎች ላይ በደንብ መስራት ያስፈልጋል።
ስልጣንን ያላግባብ መጠቀም የፖለቲካ መሪዎች ችግር ብቻ ነው ወይ ብሎ አንዳንድ ሰዎች ሊጠይቁ ይችላሉ። አይደለም፣ በሃይማኖት ተቋማት ውስጥም ይኖራሉ። ይህንን በሌላው ዝግጅቴ በስፋት መጣበታለሁ። በሃይማኖት ተቋማት ውስጥ ሀብትን ላልታለመለት ዓላማ ማዋል በብዛት ስማቸው ሲነሳ እንሰማለን። ለምሳሌ የሮማ ካቶሊክን ስንወስድ እንዴት መንፈሳዊነቷን እየለቀቀች ወደ መንፈሳዊ መበስበስ ደረጃ እንደደረሰች ማወቅ እንችላለን። እና በኋላ ለተሐድሶ መነሳት ምክንያት ቢሆንም ግን ለብዙ ዓመታት ቤተክርስቲያኒቱ መንፈሳዊነቷ በጨለማ ውስጥ እንዲቆይ ሆኗል። የማንንም ቤተክርስቲያን ሃይማኖት ስም ለማጠልሸት ሳይሆን ታሪኩን ነው ማውራው። በሐዋሳም በርካታ አገልጋዮች እንደሚነሱ እናውቃለን። ብዙ አገልጋዮች ይነሳሉ። እነዚህ አገልጋዮች ደግሞ ሁሉም ማለት ይቻላል ስልጣንን ያላግባብ በመጠቀም ይወቀሳሉ፣ ወይም በስልጣን በመባለግ ይወቀሳሉ፣ ሀብትን በማባከን ይወቀሳሉ። ስለዚህ ችግሩ አንድ አቅጣጫ ብቻ የምንጠቁመው ወደ ሌላ አቅጣጫ የምንጠቁመው ብቻ ሳይሆን ወደ ራሳችንን መልሰን የምናየው የጋራ ችግር ነው። ስለዚህ የስልጣን ያለ አግባብ መጠቀምን ከፖለቲከኛዎች አንጻር ከንግዱ ተቋም ጋር ብቻ አንጻር ሳይሆን ወደ ሃይማኖቱም ተቋም በእያንዳንዱ ሃይማኖት ተቋማት ውስጥ ችግሩ አለ። ስለዚህ አበክረን ልንታገለው ያስፈልጋል ማለት ነው። ሞዴሎች አሉን። ክርስቲያን በተለይ ክርስቲያን የሆንን ሞዴሎች አሉን። መንፈሳዊ የህዝብ መሪዎች ሆነው ፖለቲከኞችም ሆነው የህዝብ መሪዎች ሆነው የሰሩ ደግሞ አሉ። ሙሴን ብንወስድ የህዝብ መሪ ነው። ህዝብን አስተዳድሯል፣ መርቷል። ነፃ አውጪ ነበረ። ሙሴ ነፃ አውጪ ነው። እስራኤላኖችን ከግብፅ ነፃ አውጥቷል። ኢያሱን ስንመለከት ኢያሱ ደግሞ ከግብፅ ሀገር የወጣውን ህዝብ መርቶ ወደ ተስፋይቱ ምድር በመውሰድ እግዚአብሔር ለአብርሃም የተናገረለትን ተስፋ ቃል የሆነው ምድር ወተትና ማር የምታፈሰው ምድር ለ12ቱ የእስራኤል ነገዶች ያከፋፈለ ነው። ለ11ዱ በእርግጥ 12ኛው ከተሞች 48 ከተሞች ከፋፍሎ ሰጥቷል። ሳሙኤልን ብንወስድ መሪ ነበረ፣ የህዝብ መሪ ነበረ። ዘሩባቤል የህዝብ መሪ፣ ኢዝራ የህዝብ መሪ ነበረ። እነዚህ መንፈሳዊ መሪዎች ናቸው። ህዝብንም የሚመሩ ነበሩ። እንደገና በዋናነት ግን መንፈሳዊ መሪዎች ናቸው፣ ቴዎክራትስ ናቸው። መንግስታዊ የፖለቲካ መሪዎች ደግሞ አሉ። ፒውርሊ ሲቪል መሪዎች ነበሩ፣ እንደ ዮሴፍ የመሳሰሉ። ዮሴፍ በግብፅ ሀገር እስከ ጠቅላይ ሚኒስትርነት ማዕረግ ነበረው። ሳኦል የመጀመሪያው የእስራኤል ንጉስ ነበረ። ዳዊት፣ ሰሎሞን፣ ሮብዓም፣ ኢዮርብዓም። አንዳንድ መሪዎች ጥሩ ነበሩ። ጥሩ ጀምረው ጥሩ ጨርሷል። አንዳንዶቹ ጥሩ ጀምረው ጥሩ አልጨረሱም። የሚወቀሱም አሉ በመልካም አስተዳደር ጉድለት። ግን መንፈሳዊ ሆኖ ስቲል መንግስታዊ የባለስልጣን ወይም የህዝብ የፖለቲካ መሪ መሆን ይቻላል ማለት ነው። እንደ ዮሴፍ ሁሉ መንፈሳዊ የህዝብ መሪዎች የምንላቸው መንፈሳዊያን ሆነው ስቲል ህዝብ የመሩ የህዝብ መሪዎች ማለት ነው። ሙሴን ብንወስድ ሙሴ ነፃ አውጪ ነበረ። ከግብፅ እስራኤልን ህዝቡን ከግብፅ ሀገር መርቶ ነፃ አውጥቶ ወደ ተስፋይቱ ምድር እንዲሄድ ያደረገ ታላቅ መሪ ነው። ኢያሱ በሱ እግር ተተክቶ እስራኤልን ወደ ተስፋይቱ ምድር ወይም አብርሃም እግዚአብሔር ተስፋ ወደ ገባለት ምድር እንዲገባ ዘሩን አድርጓል ማለት ነው። ሳሙኤልን ብንወስድ፣ ዘሩባቤልን ብንወስድ፣ ኢዝራ፣ እነዚህ ሌሎችንም ብንወስድ እነዚህ የህዝብ መሪዎች ናቸው። ህዝብን ለህዝብ ጥቅም የቆሙ በቃ የኖሩት ለህዝብ ነው። በቃ ህይወታቸው ሙሉ ለህዝብ አገልግሎት የኖሩ ሰዎች ነበሩ።
መንግስታዊም ነበሩ። ለዛሬ አሁን ምሳሌ ሊሆኑ የሚችሉ አሁን ላለንበት ፖለቲካዊ ገጽታ የፖለቲካ መሪዎች ስቲል መንፈሳዊ ሆኖ የመንግስት ቦታ ይዞ የመንግስትን ስልጣን ይዞ ወይም የፖለቲካ ስልጣን ይዞ መልካም ሞዴል መሆን ይቻላል። መልካም መሪ መሆን ይቻላል። ምሳሌ አለ ማለት ነው። ዮሴፍን ብንወስድ ዮሴፍ በግብፅ ሀገር ምን የሆነ ነው? እስከ ጠቅላይ ሚኒስትር ድረስ የደረሰ ታላቅ መሪ ነበር። የፖለቲካ መሪ ነበር። ኢኮኖሚስት ነበር። ጠቅላይ ሚኒስትር ነበር። የፖለቲካ መሪ ነበር። ፒውርሊ የፖለቲካ ስልጣን የነበረው በሀገሪቱ ኢኮኖሚ ላይ በሀገሪቱ ትሬዠሪ ላይ የሚወሰን ስልጣን የነበረው ነበር ዮሴፍ። ሳኦል የመጀመሪያ የፖለቲካ መሪ ነው፣ ንጉስ ነው። ዳዊት፣ ሰሎሞን፣ የሮብዓም አንዳንዶቹ ጥሩ መሪዎች ናቸው። አንዳንዶቹ ጥሩ ጀምሮ ጥሩ አልጨረሱም። የመልካም አስተዳደር ጉድለት ያጋጠማቸው አሉ። ግን እነዚህ የፖለቲካ የመንግስት መሪዎች ነበሩ። ዳንኤልን ስንወስድ እንደ ሞርዶኪዮስ ስንወስድ አስቴር፣ ነህምያ እነዚህን ስንወስድ ፒውርሊ የመንግስት ከፍተኛ ባለሟሎች ናቸው። ሃይ ኮርት ላይ የሚሰሩ፣ ቤተ መንግስት ውስጥ የሚሰሩ፣ ስልጣን ተጋሪ የነበሩ፣ የመንግስት ታማኝ መሪ አገልጋዮች የነበሩ ነበሩ። እነዚህ ምሳሌዎቻችን ናቸው። እነዚህን ሰዎች ምሳሌ በማድረግ እነዚህ ሰዎች የኖሩትን ኑሮ እንዴት ኖሩ፣ እንዴት ተሳካላቸው የሚለውን ነገር በማሰብ የእነሱን ህይወት በመመርመር ዛሬ ክርስቲያን የሆኑ የፖለቲካ መሪዎች በያዙ ስልጣን ላይ ለህዝብ ጥቅም ስልጣንን ያለ አግባብ ባለመጠቀም ለህዝብ በረከት መሆን ይችላሉ። ለህዝብ በረከት የሆኑ መሪዎች ደግሞ በታሪክ ስማቸው በመልካም እየተነሳ ይሄዳል። ነገር ግን ስልጣንን ያለ አግባብ በመጠቀም ወይም በስልጣን ላይ በመባለግ ስልጣንን ለግል ጥቅም ወይም ለተለያዩ እጅ መንሻዎች ስልጣንን የምንጠቀም ከሆነ የጊዜ ጉዳይ ነው እንጂ እንዋረዳለን። ታሪካችን ይቆሽሻል። መጥፎ ነው። መጽሐፍ ቅዱስ ምሳሌ 29 ቁጥር 2 ላይ ሲናገር ጻድቃን ስልጣን ሲይዙ ህዝብ ሐሴት ያደርጋል ይልና ክፉዎች ሲገዙ ግን ህዝብ ያቃስታል ይላል። ጻድቃን ስልጣን ሲይዙ ህዝብ ደስ ይለዋል፣ ህዝብ ሐሴት ያደርጋል። ሐሴት ማድረግ ማለት ከደስታ በላይ ነው፣ የተሟላ ደስታ ማለት ነው። ክፉዎች ሲገዙ ግን ህዝብ ያቃስታል፣ ማቃሰት ይታመማል ህዝብ። ስለዚህ የሃይማኖት እምነት አለን የምንል እምነት አለን ወይም በተለይም የክርስትና እምነት አለን የምንል የህዝብ መሪዎች ወይም የመንግስት ወይም መንግስታዊ ፖለቲካ መሪዎች ከነዚህ የመጽሐፍ ቅዱስ ካራክተሮች እነሱ የእምነት አባቶች ምሳሌ በመውሰድ ስልጣንን በጽድቅ ከመራ ነው ለህዝባችን ሐሴት እንደምናመጣ፣ ስልጣንን ያላግባብ ከተጠቀምን ግን ለህዝብ ስቃይ እንደምናመጣ በማሰብ ታሪካችን እንዳይበላሽ በጥንቃቄ እንድንሰራ ያስፈልጋል። ስላዳመጣችሁ እናመሰግናለን። ግግሾ ፕሮግራምን ሰብስክራይብ አድርጉ። ግግሾ ገና አዲስ ነው። ስለዚህ ሰብስክራይብ አድርጉ፣ ላይክ፣ ሼር አድርጉ። እናመሰግናለን።